ታይማቸው ወርቅ ነው። የሚደናበር ሾፌር ምህረት የላቸውም። ጣታቸውን በሙሉ ለስድብ ይጠቀማሉ። አፋቸውን በሙሉ ለስድብ ይጠቀማሉ። ጠገብን ስድብ። ጥሩ ሹፌር እሷ ነች። መኪና መንዳት ያስተማረችም እሷ ነች። ሁሌ ስለምታስታውሰኝ ይሄው በህዝብ ፊት ልናገርላት። መኪናውን አቆምንና ሩቅ አቆምንና ሁለተኛ ከተማውን እስክንለጥ አንፈልግም ብለን ሆቴል ገብተን ቁጭ ብለን አንድ ቀን በረንዳ ላይ ቁጭ አለና አንድ ነገር አየን። እስቲ የሚስቅ ስማይል የሚያደርግ ወይም ጮክ ብሎ የሚያወራ ሰው እንቁጠራል። ብንፈልግ የለም። ዋይ ቢዚ ነው። ጆሮ ውስጥ መንስኑን ከቷል። መሄድ ነው። ቦርሳው መሸከም ነው። ጠዋት ነው። ፎከስድ ነው። ቡና ጠጣ አልጠጣ፣ ጸጉሩ ረዘመ አጠረ፣ ነጭ ነው ጥቁር ነው፣ nobody cares። ምን ይላሉ? a city that never sleeps። የሲንጋፖርን፣ የኢንዲያን፣ የብራዚልን፣ የኢትዮጵያን፣ የሳውዝ አፍሪካን፣ የሚድል ኢስትን የኦይል ዋጋ ይወስናል። ይሄን ይወስናል። እዛ ሲመሽ እዚህ ይነጋል። ይሄ ከቢሮ ሲወጣ ይሄ ይገባል። ይሄ ይሰራል። ፕሪንሲፕል ፎከስ። ለዚህ ነው the financial capital of the world ሆኖ ማንም እንዳይነቀንቀው አድርጎ ቁጭ ያለው። ፎከስ። if you focus you will perform። ፐርፎርማንስን የሚያመጣ ይሄ ነው። ወርክ ኤቲክስ የምንለው ይሄ ነው። ወርክ ኤቲክስ ነው የማይረባን ኢንቫይሮንመንት ቀይሮ ኮንዱሲቭ የሚያደርገው። ወርክ ኤቲክስ ነው፣ ፐርፎርም ማድረግ ነው። እንግዲህ ይሄ የራሳችንን የሥራ ባህል ማዳበር ነው። ወገኖቼ ሆይ ስንፍና የድህነት ማግኔት ነው። በጣም ሀብታም የሆኑ ሰዎች ሰነፍ ልጆችን ይወልዱና ያ ሰነፍ ልጅ ስንፍና ስላለበት ድህነትን ከየትም ስቦ ያመጣዋል። የአባቱን ፎቅ ይሸጣል፣ መኪናውን ይሸጣል፣ ይጨርሰዋል። ስንፍና የድህነት ማግኔት ነው። ድህነት በዙሪያችን ካለ ማግኔት አካባቢያችን አለ ማለት ነው። ማግኔቱን ፈልጉና አጥፉ። ማግኔቱ ከጠፋ ያ አትራክት የሚያደርገው ፓወር ይጠፋል ማለት ነው። ስንፍና this is poverty mindset, poverty circumstance ብዙ ጊዜ ያንን ነገሮች ይሄ የስንፍና ስርዓቶች የስንፍና ላይፍ ስታይል የሚያደርገው ነው። ድህነትን ከዓለም ጥግ ስቦ ያመጣዋል። ያ ምንም የመሰለ ቱጃር ቤተሰብ ውስጥ ስቦ የሚያመጣው ስንፍና ነው። ስንፍና የፐርፎርማንስ ጠላት ነው። የሚቀጥለውን የመጨረሻውን ሁለት ቃላት ልስጣችሁ። እንዴት ነው ለአዲሱ ዓመት የምንዘጋጀው? ነምበር 1 ፐርሰፕሽን፣ ትክክለኛ ቪዥን። ነምበር 2 ፕሪፓሬሽን፣ ዝግጅት። ነምበር 3 አክሽን ኦሪየንትድ ላይፍ ወይም ፐርፎርም ማድረግ ነው። አራተኛው በጣም ወሳኝ ነገር ነው፣ ፕሮዳክቲቭ መሆን ነው። እያንዳንዱ ሰው በህይወቱ የሚሸጥ ነገር ሊኖረው ያስፈልጋል። የሚሸጥ ነገር ማለት something of value ያስፈልጋል። የሚሸጥ ነገር ያስፈልጋል። የሰው ልጅ ሲፈጠር በፍጥረቱ ላይ የተነገረ አንድ ቃል አለ። be fruitful, multiply and fill the earth and have dominion የሚሉ አራት ቃላት በሰው ላይ ተነግረዋል። አፍራ፣ ከዛስ ብዛ፣ ከዛስ ምድርን ሙላ፣ ከዛ ምድርን ግዛ። This is divine words pronounced over human life። በሰው ልጆች ላይ የተነገረ ቃል ነው። ማፍራት አለብን። የምናፈራው ነገር ደግሞ something of value ነው። something of value ያለውን ነገር የሚያፈራ ህዝብ ሁልጊዜ ሀብታም ይሆናል። የሚሸጥ ነገር ያስፈልገናል። ሁልጊዜ የሚሸጥ ችሎታ፣ የሚሸጥ ሐሳብ፣ የሚሸጥ ምርት
እጅግ በጣም ያስፈልገናል። ቻይኖች ምርታማ ከመሆናቸው በፊት በጣም የሚጣሉ የሚጋጩ ባህላቸውን ሴትል ያላደረጉ ችግራቸውን ያልፈቱ ነበሩ እና ትልቁን የቻይና ግድግዳ ሄጄ 2-3 ጊዜ ወጥቼ ወክ አድርጌበት ጎብኝቼዋለሁ እና ሁሉ ጊዜ ቢግ ቻይና ዎል ላይ ሲሄድ አንድ የሚገርመኝ ታሪክ አለ። በዚህ ወገንና በዚህ ወገን ያሉ ሰዎች በጣም ስለሚጣሉ ነው ግድግዳውን የሰሩት ላለመገናኘት። ያን ግድግዳ ከፍ አድርገው ነው የሰሩት፣ ሰፋ አድርገው ነው የሰሩት። ያለቀው ያንን ያለ ሲሚንቶ ያለ ቴክኖሎጂ የተሰራን ግድግዳ ለመስራት ያለቀው የቻይና ቁጥር ህዝብ ቁጥር ስፍር የለውም። ጊዜ፣ ጉልበት፣ ገንዘብ አልቆ ረጅም ግድግዳ ሰርተው ከጨረሱ በኋላ ታረቁ። ከዛ ቼርማን ማኦ ሴቱንግ መጡ። ካልቸራል ሬቮሉሽን መጣ፣ ኮሙኒዝም መጣ፣ ተጨራረሱ፣ ብዙ ነገር ሴት ላደረጉ። ወደ ፕሮዳክቲቪቲ ሲቀየሩ ግን ወደ ማምረት ሲቀየሩ ግን ኢንተርናል ጦርነት የሚባል አስወገዱ። አሁን በጣም የሚገርመኝ በአሮጌ ባቡራቸው በአዲስ ባቡራቸው በቡሌት ትሬናቸው በአሮጌ ባቡራቸውም ሄጃለሁ። በተለይ በአሮጌ ባቡራቸው ገጠራቸው ውስጥ ስጓዝ አንዱ ባቡር ብቻ 4 አልጋ ነው ያለው። ሌሊትና ቀን ነው የሚጓዘው። ትተኛለህ ከማታውቀው 4 ሰው ጋር። በዚህ 4 ጉድ ነው ያየሁት። ፕራይቬት ሩም የለመድኩ ብቻዬን መተኛት የምወድ ሰውዬ በዚህ 4 ደግሞ የሚገርማችሁ ወንድ የለ ሴት የለ እንደፈለገ ነው የሚገባው። ፎከስድ ነው። ከዚህ ወደ ፋብሪካው ይሄዳል፣ ይወጣል፣ ይሰራል። ሌሊትና ቀን ነው የሚሰራው። ጋፕ አለ። ግራንድ ፓረንት እና ግራንድ ቻይልድ ነው ኮሚኒቲ ውስጥ ያለው። መሀል ያለው ጀነሬሽን ፋብሪካ ነው ያለው። ኢንቫይሮንመንቱ ዲስትሮይድ እስኪሆን ድረስ ኦዞኑ እስኪቀደድ በደመናው እስኪጨልም ድረስ ጨክነው ፋብሪካውን 24 ሰዓት ባለ በሌለ ጉልበቱ ሰሩ። ከመጨረሻ ድህነት፣ ከመጨረሻ ግጭት፣ ከመጨረሻ ጥላቻ እዛ ላይ ወጡ። የሚፈልገውን ነገር በሙሉ ዓለም ሁሉ የሚገዛው ዛሬ ከቻይና ነው። ወደደም ጠላም ፕሮዳክቲቭ ኮሚዩኒቲ ስለሆነ ይሸጣል። አሜሪካን ሀገር ማንኛውም ሰው ኢኮኖሚ ቢዝነስ ፕላን በሚያወጣበት ጊዜ ሁሌ ቻይና ፓርት ነው፣ ከቻይና ነው የሚያመጣው። ላንዲንግ ኮስት ይላሉ። ከቻይና መጥቶ አሜሪካስ አርፎ የሚሸጥበትን ሁሉ ጊዜ ከቻይና ነው የሚገዛው። ኤር ኮንዲሽነር፣ ሜዲሲን፣ አሁን ደግሞ የመኪናን ኢንዱስትሪ በሙሉ እያርበደበዱት ነው። የጀርመን ቴክኖሎጂ ይገዛሉ። ዲትሮይት ታላላቅ የአሜሪካን የመኪና ማምረቻ ካምፓኒዎች ተደናግጠው ተደናብረው የሚገቡበት ጠፍቷቸዋል። ጀመረ ገባ። ፕሮዳክቲቭ ከሆንክ የሚሸጥ ነገር ካለ ሁልጊዜ ተፈላጊ ትሆናለህ። ሁልጊዜ የሚሸጥ ነገር ያስፈልገናል። የሚሸጥ ነገር በአእምሯችን፣ በእጃችን፣ ከአፋችን፣ ከህይወታችን መመረት አለበት። የሚሸጥ ነገር፣ የሚሸጥ የእርሻ ምርት፣ የሚሸጥ የፋብሪካ ምርት፣ የሚሸጥ ችሎታ፣ የሚሸጥ መልክ፣ የሚሸጥ አቅም፣ የሚሸጥ ንግግር፣ የሚሸጥ ጽሁፍ፣ የሚሸጥ ክህሎት ያስፈልገናል። you have to have something of value። ስለዚህ በሚቀጥለው ዓመት እኔ ምንድነው ማመርተው? what do I produce? ሞደው መጽሐፍ ቅዱስ ላይ እንደዚህ ያለ፣ እኔ እውነተኛው የወይን ግንድ ነኝ፣ አባቴም ገበሬ ነው፣ እናንተ ቅርንጫፎቼ ናችሁ። አባቴ የሚያፈራውን ቅርንጫፍ አብዝቶ እንዲያፈራ ያጠራዋል፣ የማያፈራውን ደግሞ ይቆርጠውና ወደ ማያቋርጥ እሳት ይጥለዋል። my friends፣ ከዓለም ገበያ የምንቆረጠው፣ ከዓለም ኮሚኒቲ የምንቆረጠው፣ ከመስሪያ ቤት የምንቆረጠው፣ ከኢኮኖሚክ ኦፖርቹኒቲ የምንቆረጠው it's dependent on your productivity. what do you produce? ይሄ ፕሮዲውስ የምናደርገው ነገር it is extremely important. productive የሆነ ነገር እንዴት ነው ፕሮዲውስ የምናደርገው? አካባቢ አለ፣ በዙሪያ አለ።
አንድ የኔ ምሳሌ ልንገራችሁና ወደ መጨረሻዊ ፖይንት ልምጣ። የኔ ትምህርት ቤት ሁለት የተለያዩ ትምህርት ቤቶች ብዙ የተለያዩ ትምህርት ቤቶች አሉ። አንደኛው በጣም ወደ ገጠር ሻሸመኔ በትንሽ ገንዘብ ሰዎች የሚማሩበት ነው። አዲስ አበባም ላይ ደግሞ ካምብሪጅ በጣም በብዙ ገንዘብ ሰዎች የሚማሩበት ነው። ሁለቱም ትምህርት ቤት ነው። ሁለቱንም ልጆች እናቶቻቸው ይወዷቸዋል። የኬምብሪጅ ትምህርት ቤት ግን እናቶች ብዙም ገንዘብ ብዙም አቅም ስላላቸው ፓክ የሚያደርጉት ምሳ ብዙ ነው። ከልጁ ወይም ከልጅቷ አቅም በላይ ነው። ብዙ ጊዜ ፍሩት ያደርጋሉ፣ ፓስታ ያደርጋሉ፣ ኩኪስ ያደርጋሉ። ልጁ የሚጠግብ አይመስላቸው። ልጁ ያን ሁሉ አይበላው። ትምህርት ቤቴ ሳይ ብዙ ምግብ ዳምፕ ይደረጋል። ይሄ ምግብ ማን ሊበላው ይችላል ብዬ አሰብኩና ዶሮ። ስለዚህ ሄድኩና የዶሮ ቦታ አዘጋጀው። ስለ ዶሮ ስፈልግ አንድ በጣም የምወደው ጓደኛዬ የዶሮ ስራ እኮ ጀምሬያለሁ ብሎ ፎቶግራፍ ላከልኝ። ከማልጠብቀው የምወደው ጓደኛዬ ደግሞ ሰለሞን ጋጋ የሚባል አርቲስት ነው። እስቲ ቆምና ሰላም በላቸው። ኬጁክ እንዴት እንደሚገዛ፣ ምግቡ እንዴት እንደሚገዛ፣ ምናምኑ እንዴት እንደሚገዛ ሁሉ አሳየኝ። ከዛም በኋላ ዋለ የሚባል አንድ ጎበዝ ጎጃም የገበሬ ደግሞ እንትን ያቀርብልሃል አለኝ፣ ዶሮዎቹን ያቀርብልሃል አለኝ። ስለዚህ 1000 ዶሮ አመጣሁና አስገባው። ትልቁ የዶሮ ቢዝነስ ኮስቱ ምግቡ ነው። እኔ ደግሞ እናቶች ይኑሩልኝ ዶሮቼ ይገርማችኋል 5 ስታር ሆቴል ነው የገቡት። ኦል ኦፍ ሰደን 1000 ዶሮ 900 እንቁላል 970 እንቁላል ይጥላል። ይሄንን ለሆስፒታሎች፣ ለኦርፈኔጆች፣ ለአረጋውያን፣ ሰፈራችን ላሉ ድሆች፣ ለቤተ ክርስቲያኖች እየሰጠው ምርቃት። ዙሪያን ከተመለከትክ የሆነ ሪሶርስ አለ፣ የሆነ ኦፖርቹኒቲ ደግሞ አለ። ሁለት እጃችሁን እንደዚህ አውጡ። ሪሶርስ በሉ፣ ኦፖርቹኒቲ አጨብጭቡ። መጪው ዓመት 2017 በሁለት እጅ ታጨበጭባለህ። ሪሶርስ በል እስቲ፣ ኦፖርቹኒቲ በለው። እንግዲህ እነዚህ ሁለቱ ሲጋጠሙ ፋየርወርክስ ይፈጥራሉ። ይህንን ፋየርወርክስ ሲፈጥር ፕሮዳክቲቭ ትሆናለህ። ከዛም በኋላ ማምረት ትጀምራለህ። ከዛም በኋላ ፕሮዳክቲቭ መሆን ትጀምራለህ። አሁን ደግሞ ሰለሞን ምን ነገረኝ? ሰለሞን በቀደም መጣና ቀየርኩ እኮ አለኝ። ምን አለ? ዶሮን ቀየርኩ አለ። ወደ ምን ስለው ወደ አሳ አለኝ። እንዴት አልኩት። ውሃ እንደዚህ ውሃ እንደዚህ ውሃ እንደዚህ። ከዛ ግቢ መጣና አንድ ወሬ ነገርኩት። ዛፎቼን አሳየሁትና ጎበዝ ገበሬና ውሃ ከግቢ ውስጥ አገኘው አልኩት። ውሃ የኔ ግቢ ውስጥ አሁን 1 ሚሊዮን ሊትር በቀን ፓምፕ አረጋለሁ። እኔ የምፈልገው ማክሲመም 100,000 ሊትር ነው ለተማሪዎቼ። ኤክስትራ ውሃ አለኝ። እሱ ደግሞ ምን አለ? አሳ ደግሞ የከርሰ ምድር ውሃ ይወዳል አለ። መጪው ዓመት ውሃ ኦፖርቹኒቲ በሉ እስቲ፣ ሪሶርስ በለው። እንግዲህ ሁል ጊዜ you have to ask yourself, what do I have? ምንድነው በእጄ ያለው? ምንድነው በዙሪያ ያለው? ምንድነው በዚህ ኢንቫይሮንመንት ላይ ያለው? ምንድነው በዚህ አካባቢ ላይ ያለው? ምንድነው በሀገሬ ላይ ያለው? ምንድነው በምድሩ ላይ ያለው? ምንድነው በሁኔታ ውስጥ ያለው? ያን ጊዜ አይንህ ይገለጣል። ራእይ የሌለው ህዝብ ይጠፋል። ራእይ የሌለው ህዝብ መረን ይሆናል። so we started with perception, vision, ከዛስ preparation፣ ከዛ performance፣ ከዛ productivity ማምረት ነው። በጣም የምወደውና የምከተለው የህይወቴ ጌታ ኢየሱስ አንድ ጊዜ እንደዚህ አለ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌያለሁ። አንድ ነገር ልንገራችሁ፣ 2017 ሪሶርስ
እና ኦፖርቹኒቲን ብቻ ይዞ አይደለም የሚመጣው ፕሮብለምን ይዞ ይመጣል ፕሮብለም ፍሪ የሆነ ኢንቫይሮንመንት የለም ስለዚህ የመጨረሻው ነገር you have to have perseverance የምንለው ነው መቻል መውጣት አለ መውረድ አለ failure is a partner of success ስለዚህ በኢትዮጵያ ላይ ብዙ ጊዜ ኢትዮጵያውያን ጀግኖች ነን እንላለን እንጂ ድንጉጦች ነን ችግር ያስደነግጠናል ወሬ ያስደነግጠናል ዜና ያስደነግጠናል ሁኔታ ያስደነግጠናል ያስደነብረናል አንድ አባባል ነበረ ኃይለ ሥላሴ ኢትዮጵያን ለቀው ለንደን ሲገቡ ይሄን ምን ጠቅል ይያላችሁ ከኢትዮጵያ ደምብሮ ለንደን ገባላችሁ ተባለ አንዳንድ ጊዜ የሚመጣው ችግር ያስደነብርና ሰፈር ያስለቅቃል ራእይ ሲኖርህ ችግር እንደሚበዛበት አትርሳ አውሮፕላን ከመነሳቱ በፊት በጣም ይጮሃል ለምንድነው ግራቪቲው አንገቱን ነው የሚይዘው ልትነሳ ስትል ብዙ ነገር ያስጮሃል የስበቱ ኃይል ታች በጣም ከባድ ነው when you are down there the power of gravity is so strong አይለቅም ያስጮሃል ባንክ አያበድርህም መንግስት ፈቃድ አይሰጥህም ጓደኞች አይረዱም ዘመድ አያጨበጭብልህም ብዙ ሰው ካንተ ጋር አይሆንም ያን ጊዜ ሁለት አማራጭ አለ መተው ወይም መቀጠል መተው ወይም መቀጠል ሲመጣ መስከረም ላይ ጂም የሚመዘገብ ሰው ብዛት መስከረም ላይ ትምህርት ቤት የሚገባ ሰው ብዛት መስከረም ላይ አካውንት የሚከፍት ሰው ብዛት መስከረም ላይ ላይሰንስ የሚያወጣ ሰው ብዛት ሰኔ ላይ ግን ወፍሮ ታገኙታላችሁ ጂሙን ስለተወ ራእዩን ስለተወ እቅዱን ስለተወ you have to persevere you have to push through you have to be a fighter you have to be a fighter ያለ ፋይት የምታገኘው ነገር የለም and you have to be merciless ራስህም ላይ environmentህም ላይ ከመንገድ ላይ ለማስለቀቅ ዋጋ መክፈል አለብህ ራስህን ቪዥንህን ሐሳብህን እቅድህን ዲፌንድ ለማድረግ መቆም አለብህ የአቋም ሰው የሥራ ሰው የትጋት ሰው መሆን አለብህ and you have to be persevering በዓለም ሳላችሁ መከራ አለባችሁ አንድ ጊዜ አንድ ሰው ከኢትዮጵያ ገጠር ዲፕ ገጠር ከድህነት ዲፕ ወንዝ ውሃ ሰውነት ከመታጠብ ሱዳን ገባ ብዙ ሳይቆይ በጥቂት ቀናት ተመቻችቶለት ኢሚግሬሽንና ምናምን አንስቶ አሜሪካ ጣለው እኔ አሜሪካን ነበርኩ አፓርትመንት ሰጡት አስጎበኙት ይሄ መኝታ ክፍል ይባላል አሉት ይሄ ሳሎን ይባላል አሉት ይሄ ደግሞ ኪችን ይባላል አሉት ይሄ ደግሞ ሻወር ይባላል አሉት እዚህ ውስጥ ነው ሰውነትን የምትታጠበው አሉት ወንዝ የነበረው ሰውዬ ቤት ውስጥ ሰውነት መታጠብ ግራ ገባው እንዴት ነው አሉት ሙቅ ውሃ አለ ቀዝቃዛ ውሃ አለ አሉት በዚህ ቀዝቃዛ ትከፍትና ቀስ ብለ ሙቅ ትቀላቅላለ እስኪስ ማማ ድረስ አሉት ሄቨን ነው አለ አሚን ሄቨን አለ ሰዎቹ እስኪወጡ ቸኮልኩ አለ to try shower for the first time to experience shower for the first time ይሰው ሄቨን ነው አለ ከዛ በኋላ ገባ ሰዎቹ እንደወጡ ልብሱን አወለቀ ሻወር ውስጥ ገባ እንዲህ አለ ያ ውሃ መጥቶ ቷ ሲያረገኝ ከአፌ ውስጥ እልልታ ፈለቀ አለ he said he thought that is over life is over መሰለው ጧት መጣና ኢሚግሬሽን ኦፊሰሩ እንደዚህ አለው ከዛሬ ጀምሮ ስራ ትፈልጋለህ አለው የራስን ስራ መስራት የራስን ገንዘብ ሜክ ማድረግ የቤት ኪራይ የሚባል መክፈል አለበት አሉት እሺ ያለ አሜሪካን ነው አንድ ሱፍ ገዝቷል ከረባትና ሸሚዝ ገዝቷል ጣዋት ሰውየው ሲመጣ ዝንጥ ብሎ ጠበቀው
ስራ ፍለጋ እንደሚሄድ አልገባው ሰውየው ይዞት ወጣ የመጀመሪያ የተገኘው ስራ ሳር ማጨድ ነው ጀመረ ሲያጭድ ኮቱን ሲያወልቅ ሲያጭድ ከረባቱን ሲያወልቅ ሲያጭድ ሸሚዙን ሲያወልቅ መጨረሻ ላይ ምን ገባው ለካ አሜሪካም መከራ አለ ስለዚህ የተወደዳችሁ ወገኖቼ ሆይ መጪው አዲስ ዓመትም መከራ አለ ከረባትህን አውልቅ ኮትህን አውልቅ ከዛም በኋላ ቱታልበስ ከዛ ጀምር የኛ ዩኒፎርም ፕሮዳክቲቭ እንድንሆን ከፈለግን ሲምፕሊሲቲ መሆን አለበት በዛ ሲምፕሊሲቲ እንጀምራለን so my dear friends አምስት ነገሮች በእነዚህ ሁለት ወሮች አስታውሱ number 1 perception በሉስቲ ራእይ በሉ preparation መዘጋጀት performance መስራት production ማፍራት perseverance ታግሎ ማሸነፍ when you prepare yourself with these 5 values 2017 ያለምንም ጥርጥር የፈለገ ግራቪቲ ቢወጥር የፈለገ ሸክም ብትሸከም ጥሰው ተወጣለ ከደመናው በላይ ፀሐይ አለ አመሰግናለሁ በዚህ አጋጣሚ በእናንተ ፊት እዚህ እንድደርስ ብዙ ውጣውረድ ውስጥ አባቴ እስር ቤት በነበረ ጊዜ 7 ዓመት ታግላ እኔን ቦርዲንግ ስኩል አስገብታ በረሃ አቋርጣ ያሳደገችኝን እናቴን ሳሉት ማድረግ ፈልጋለሁ ከዛ በኋላ ደግሞ የዛሬ 10 ምናምን ዓመት ዜሮ ሆኜ ሳለሁ በራሷ መኪና መታ ከኮሌጅ ወስዳ ስጠይቃት እሺ ያለችኝ ያገባችኝ 3 አስደናቂ ልጆች የወለደችልኝ የነፍሴ ፍቅር ናሱዬን ሰላም በሉኝ አሁን በመቀጠል ደግሞ የዶክተር ገመችስ እናት ቀላል አይደለም በዛ ሰዓት ቦርዲንግ ስኩል በምንም ብር በሌለ ሰዓት ዛ ከፍለው እዚህ ድንቅ ያንደኛ ክፍለ ዘመን ጀግና አይደለ እሳቸው የኢትዮጵያ ሙሉ እናቶችን ወክለው እዚህ መተው በእኛ ያዘጋጅልናቸው ስጦታ አለና እንዲቀበሉን እባካችሁ ከፍ ባለ ክብር ወደዚህ ሻኙልን ስጦታውን እንዲሰጥልና የመጨረሻ ንግግር እንዲያደርግልን እባካችሁ ከፍ ባለ ክብር ዳዊት ድሪምስን ደግሞ ወደ መድረክ ጋብዘናል የእውነት ዛሬ በደንብ አድርጎ ችግራችን የሚያፈርስ አሁን የሚያንጸን የሚገነባን ነገ ደግሞ የተሻለ ሰው እንድንሆን የሚያደርገን ግሩም ትምህርት ነበርና ከልብ እናመሰግናለን እባካችሁ ቤተሰቦች አንዴ ወደ መድረክ ነው እናት አጭር ብትሆንም ሚስት ረዘም ያለች ነች ባላንስ ማድረግ ነው በደንብ እርጉዞኜ እጸልይ ነበር በወንጌል ውስጥ ዮሐንስ መጥምቁ እንዲሆንልኝ እመኝ ነበር እሱ ግን ዮሐንስ መጥምቁን ትቶ አብርሃም ሆነልኝ ወደ ቦርድ ወደ ትምህርት ቤት ሌላ ትምህርት ቤት ወደ ደንብ ዶሎ የወሰድኩት አባቱ እስር ቤት በኖረ ጊዜ ነው ችግር ውስጥ ነበር ህልም ነበረኝ ለሊት እግዚአብሔር ይሄ ልጅ መስላል ይሆን ይሻላል ደሃም ቢሆን ደካማ እናትም ቢሆን ማድረግ ያለብኝን ከሱ ጋር ተነጋግሬ ይሄ ልጅ ከ6 ወደ 7 ሲያልፍ ትንሽ አጭር ነበር እንደ አጭር ይሆናል ብዬም ፈራ ነበር ወደ ቦርዲንግ ሲወስደው ካላለፈ አይወስዱትም እኔ የርኩት ካፕታም ሰዎች ጋር ነው እና እዛ ሄዶ እግዚአብሔር አላሳፈረኝም ጥሩ ውጤት አምጥቶ አለፈ
ልክ ቦርዲንግ አስገብቼ ሲመጣ ዘመድ ቤት አደርን። ከዛ በማግስቱ ሊሄድ እኔ ወደ ለቀምት ሄዳለሁ፣ እሱ ወደ ቦርዲንግ መሄድ አለበት። ዛሬ መውጣቱ ነው ከቤት። ስለዚህ ቦርሳውን በጀርባው ይዞ አለቀሰ። እኔ አውቶቡስ ላይ ነኝ። አታልቅስ ነገ ያልፍልሃል አልኩት። ወደ ትምህርት ቤት ሄደ። እግዚአብሔር ይባረክ። በዛ በጭካኔ 1 ዓመት እዛ ቆየ። ከዛ ተመልሶ መጣ። በሁለተኛ ዓመት ሸኘውት ወደ ባስ። በባስ ከልጆች ጋር ሄደ። በሶስተኛ ከባሬ አወጣውትና ተመልሼ ተኛው። በአራተኛ ልጆችን ውሰዱት አልኩና አልጋ ላይ ሆኜ ባይ አልኩት። እያደገ እየጎረመሰ መጣ። ከዛ ቀን ጀምሮ ገመቺስ ቤቴ አልገባም፣ በዛው በረረ። ስለዚህ ህልማችሁን ይዛችሁ አትቆዩ፣ ስሩበት። እኔንም መልእክት ነው ያለኝ፣ ለኢትዮጵያ ህዝብ ነው ያለኝ። ልጆቻችሁን በጓዳ ውስጥ ከመፈን ወደፊት ልጆች እንደዚህ ሆኖ አይቀመጡም። ስራ እኔ ጦረታ ወጥቻለሁ በአሜሪካ ላይ ግን ምን ልስራ የሚል እኔ አሮጊት ነኝ። ምን ልስራ የሚል ወረቀት ይዤ ምንድነው ምሰራልኩ ከስራ ሲወጣ ያስኩት መጽሐፍ ማንበብ አለብኝ። መጽሐፉ ምንድነው? ባይብል። ምን ማድረግ አለብኝ? ኦንላይን መስበክ አለብኝ፣ መናገር አለብኝ፣ ባለቤቴን ማስታመም አለብኝ፣ መስራት አለብኝ ቤት ውስጥ። ይሄንን ስራ አድርጌ ዛሬ ደሰትበታለሁ። ጌታ ይባርካችሁ። እግዚአብሔርን አመሰግናለሁ። ሁላችሁ እንደምታውቁት ስለኔ በሚዲያ እንደተከታተላችሁት ያ የከፋ ጊዜ አልፎ ዛሬ በወንድሜ ምክንያት በእናንተ ፊት ቀርብ ያለው ክብር ሁሉ ለፈጣሪና ለኢትዮጵያ ሕዝብ ይሁን። ወንድም አለምን ከማወቄ በፊት ማውቀው አባቱን ነበር እና ይሄ ቤተሰብ የሚያስቀድመው ከምንም ነገር ይልቅ የፈጣሪን መንገድ ነው እና መጽሐፍ ደግሞ አስቀድማችሁ መንግስቱና ጽድቁን ፈልጉ ሁሉ ይጨመርላችኋል ለሚለው ድንቅ ተምሳሌት ወንድማችን ዶክተር ገመቺስ ነው። አስታውሳለሁኝ ልክ ከለቀምት መጥቶ ሴሚናሪ ሲገባ እዛ ከነበሩ ተማሪዎች ይልቅ በአንድ ጊዜ ሻይን ያደረገ ሰው እሱ ነው። የእውነት ይሄ ሰው በቃ ዓለም አቀፍ ሰው ይሆናል፣ በጣም ይተርፋል እያልኩኝ ድሪም ማድረግ ነበር። ልዩ አክብሮትም ነበረኝ። ከመጣም በኋላ የእውነት ለመናገር በመንፈሳዊውም በፍጥረታዊውም ዓለም ለሀገርም ለአፍሪካም ኩራት ነው። ኩራታችን አሁንም ትልቅ ብዙነ አሁን በሳህል እየበዛ ብዛ እላለሁ። አመሰግናለሁ። ቶማስ ባላለው በዶክተር ገመቺስ ስም የወጣለት የታም ሴኩሪቲ ባለቤት ነኝ። ዶክተር በማንኛውም ጊዜ አፕሮች ሳረገው ስቀርበው ፊቱ አይቀየርብኝም። በሴኩሪቲ ጋርድ 47 ሰው፣ በሴኩሪቲ ሱፐርቫይዘር 4 ሰው፣ ኦል ኦፕሬሽን ሄድ የሚመራ 2 ሰው አለኝ። ለዶክተር ገመቺስ ትልቅ ሰላምታና ትልቅ ፍቅር ማሳየት እፈልጋለሁ። እዚህ ላይ ግን ምን ብየዋለሁ? ቶማስን እስከሚቀጥለው ጃንዋሪ ድረስ ሌላ ኮንትራት አትፈርምም። ምክንያቱም 1 ዓመት የዝግጅት ጊዜ ያስፈልጋል። preparation is the backbone of success። በፍጥነት ማደግ አደጋ ስላለው እቺን 1 ዓመት እኛ ጋር ብቻ ትሰራለህ። ብዙ እኛ ጋር ከ1000 ፋሚሊ በላይ ሃይ ፕሮፋይል 1000 ፋሚሊ በላይ እኛ ጋር ያስተምራል። ይሄ ሁሉ የቶማስን ፐርፎርማንስ እያየ አትራክትድ እየሆነ ነው። ግን የኔሱ አድቫይስ በእገዳ ስር ነው ያለው። ለ1 ዓመት ሌላ ኮንትራት መፈረም አትችልም እስክትጠነክር ድረስ፣ ክንፍ እስክታበቅል ድረስ። ክንፍ ሳያበቅል መብረር መሞከር አደጋ አለው። ለዚህ ነው ፐርሰፕሽን
preparation is the backbone of success. Congratulations, Thomas. ስለዚህ የኢትዮጵያ እናቶችን ሁሉ ወክለው የዶክተር ገመቺስ እናት ከዳዊት ድሪምስ የጋቢ ሽልማት ይሸልሙናል። ሞቅ ባለ ጭብጨባ ባካችሁ። ዶክተር ገመቺስ መስጠት የምንችለው አንድ ስጦታ አለ። 2017 አሸናፊዎች ሆነን መገኘት ለዶክተር ገመቺስ ብቻ ሳይሆን ለራሳችን 2017 ደግሞ ሲመለስ 2016 ሰኔ አልቆ ሐምሌ ሲገባ እዚህ ቁጭ ብዬ ነበር። ህልም ነበረኝ፣ ተስፋ ቆርጬበት ነበር። ግን ሄድኩበት፣ ተዘጋጀሁበት፣ ሰራሁበት፣ አሸነፍኩበትና ይኸው ውጤቱ ይዣለሁ ብለን ምንገኝ ሰዎች እዚህ በድምጻችን ቃላት መጨረሻ ማለት የምፈልገው ቅርብ ጊዜ ለራሴ የትምህርት ቤት ተመራቂዎች የተናገርኩትን ብቻ ተናግሬ ጨርሳለሁ። እነዚህ ተማሪዎች ተመርቀው 2 ዓመት ደግሞ የኮሌጅ ዝግጅት ያደርጋሉ። እናንተ ደግሞ የ2 ወር አዲስ ዓመት የመቀበል ዝግጅት ታደርጋላችሁ። እናንተ ብቻ ሳትሆኑ መላው የኢትዮጵያ ገበሬ፣ መላው የኢትዮጵያ ወታደር፣ መላው የኢትዮጵያ ወጣት፣ መላው የኢትዮጵያ ሕዝብ ይሄ ክረምት፣ ይሄ ዝናብ፣ ይሄ ጭቃ፣ ይሄ ደመና፣ ይሄ ብርድ ጊዜ እንዳይዘናጋ የዝግጅት ጊዜ ማድረግ አለበት። ይሄ የዝግጅት ጊዜ ሀገራችንንና ሕዝባችንን ሳየው እየተሰራ የነበረ አውሮፕላን ይመስለኛል። አውሮፕላን ብዙ ስለምጓዝ እሱ ይወዳለሁ። ቦይንግ ብትሄዱ ወይም ኤርባስ ካምፓኒ ብትሄዱ አውሮፕላኑ ከመፈጠሩ በፊት ፕላስቲክ ነበር፣ አሉሚኒየም ነበር፣ ብረት ነበር፣ ላስቲክ ነበር፣ ሸራ ነበር፣ ብትንትኑ የወጣ ነበር። ሲገጥሙት መጨረሻ ላይ አውሮፕላን ሆነ። አሁን እናንተ ኦሬዲ ተሰርቶ ያለቀ አውሮፕላን ናቸው። አውሮፕላኑ ግን መጥቶ ምን ውስጥ ይገባል? ራንዌይ ውስጥ ይገባል። 2017 መስከረም ላይ የቴክ ኦፍ ጊዜ ይሁንላችሁ። የቴክ ኦፍ ጊዜ ይሁንላችሁ። ነገር ግን እንዳልኳችሁ ታንክ ዩ ሰማችሁት? ድምጹን ሰምቻስ ኤንጂን ሲነሳ ይጨነቃል። ግራቪቲው ያስጨንቀዋል። ስትነሱ ሬትሮስፔክቲቭ ያስጨንቃችኋል። ባህሉ፣ ፖለቲካው፣ ኢኮኖሚው፣ ማህበረሰቡ፣ ሚዲያው፣ ወሬው፣ ኔጌቲቪቲው ያስጨንቃችኋል። ካፒታል ማጣቱ፣ ሐሳብ ማጣቱ፣ ደጋፊ ማጣቱ ያስጨንቃችኋል። እናንተ ግን ፐርሲቭ፣ ፕሪፔር፣ ፐርፎርም፣ ፕሮዲውስ፣ ፐርሲቪር እነዚህን 5ቱን ታጥቃችሁ ከተነሳችሁ ኤንጂናችሁን በዚህ ክረምት አስጩት። ዝግጅታችሁን አስጩት። መስከረም ላይ ዊዛውት አ ዳውት ምድራችን በቴኮፍ ጩኸት ትናወጣለች። ከዚህ ይነሳል፣ በቱሪዝም ይነሳል፣ በንግድ ይነሳል፣ በትምህርት ይነሳል፣ በኢኮኖሚው ይነሳል፣ በማህበረሰቡ ይነሳል፣ በፍቅር ይነሳል። የቴኮፍ ጊዜ ነው። ኤንጂኑ ይጮሃል። ቴኮፍ። በጣም ወዳችኋለሁ። እግዚአብሔር ይባርካችሁ። እግዚአብሔር ሀገራችንን ይባርክ። እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ አንተ ድንቅ ነህ፣ እኛ ድንቅ ነን። ትልቅ ህልም አለኝ። ህልሜ ይቻላል። ምስጢሩ ከመረዳቴ በፊት ህልሜ የማይቻል ይመስለኝ ነበር። ከአቅሜ በላይ ይመስለኝ ነበር። ችግሩ ያዳክመኝ ነበር። አሁን ገብቶኛል። ህልሜ ይቻላል። ህይወቴ መቀየር እችላለሁ። አገሬን መቀየር እችላለሁ። 2017 አሸናፊ ሁኜ ምገባባቸው ልዩ ምስጢሮች ተምሬያለሁ። ፐርስፔክቲቬን አስተካክላለሁ። ድምቅ አድርጌ ዘጋጃለሁ። ኤግዜኪዩሽን ላይ ሰራለሁ። ፐርፎርማንስ ላይ ሰራለሁ። ፕሮዳክቲቭም ሆናለሁ። ይህ ማለት ችግር የለም ማለት አይደለም።
ፐርሰርቪር አደርጋለሁ። ፐርሲቪር አደርጋለሁ። ገብቶኛል። ህይወቴን ቀይራለሁ። ለወገን የተርፋለሁ። ኢትዮጵያ ብቻ ሳይሆን አፍሪካን በመቀየር $1 ከ$1 እኩል ያደረግን የ21ኛው ክፍለ ዘመን ጀግኖች ነን። ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። $1 ከ$1 እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።